ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ለጡረተኞች ጥያቄዎች ምላሽ ለመስጠት አስደሳች እርምጃ መኖሩን አስታወቀም። በአሁኑ ወቅት የሸቀጦች ዋጋ በየዕለቱ መጨመር፣ የቤት ኪራይ መናርና የትራንስፖርት ወጪ መባባስ ቋሚ ገቢ ያላቸውን በተለይ እንደ ጡረተኛ ያሉትን የህብረተሰብ ክፍል እየፈተኑት ይገኛሉ። ጡረተኞች በሚያገኙት የጡረታ አበል ኑሮ ከብዶናል ካሉ ሰነባብተዋል። የጡረተኞች ተደጋጋሚ ጥያቄ የጡረታ አበል ጭማሪ መሆኑ ይታወቃል። የጡረታ ጭማሪን በተመለከተ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ለጡረተኞች ጥያቄ ምላሽ ለመስጠት ጥረት እያደረገ እንደሚገኝ ተናግሮ እንደነበረ ይታወሳል። የ2018 ዓመተ ምህረት ግንቦት ምርጫን ተከትሎ ለመንግስት ሰራተኞች ደሞዝ እንደሚጨመር ሲቪል ሰርቪስ ኮሚሽን ማስታወቁ የተለያዩ ሚዲያዎች ሲዘግቡ ነበር። ለመንግስት ሰራተኞች ከዚህ ቀደም ተከታታይ 2 ጊዜ ደሞዝ መጨመሩ አይዘነጋም። ያም ሆኖ አሁንም የመንግስት ሰራተኞች ደሞዝ ጭማሪን ይሻሉ። ምክንያቱም የሸቀጦች ዋጋ፣ የቤት ኪራይ ዋጋ መናርና የአገልግሎት ክፍያ በከፍተኛ ሁኔታ መጨመር አሳሳቢ ሆኖባቸዋል። መንግስት ለሀገር ባለውለታ ጡረተኞች ጭማሪ ማድረጉ የሚጠበቅ ነው። ለሀገራቸው ጊዜያቸውን፣ ዕውቀታቸውን፣ ጉልበታቸውን ያለ ስስት ሰጥተው አገልግለዋል። መሰል ማህበራዊ ጉዳይ ላይ ያተኮሩ መረጃዎችን በተለይ የጡረታ አበል ጭማሪና ጡረተኞችን የተመለከቱ አዋጆችና ከዚህ ጋር የተገናኙ መረጃዎችን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ ብታደርጉ መረጃዎችን ስንለቅ በፍጥነት ለእናንተ ይደርሷችኋል። እስከ መጨረሻው አብራችሁን ቆዩ። ጡረተኞችን ተጠቃሚ ለማድረግ በትኩረት መስራት እንደሚገባ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታወቀም። የኢፌዴሪ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። በፌዴራል የግል ድርጅት ሰራተኞች ማህበራዊ ዋስትና የወላይታ ሶዶ ዲስትሪክት ጽህፈት ቤት ኃላፊ አቶ አያሌ አይዛ እንደገለጹት በግል ተቋማት የሚሰሩ ሰራተኞች ጡረታ የማስከበር ለሰራተኞች ዘላቂ ተጠቃሚነትን ለማረጋገጥ ከፍተኛ ሚና እንደሚጫወት ተናግረዋል። በበጀት ዓመቱ 130 ሺህ ሰራተኞች የማህበራዊ ዋስትና አባል መሆናቸውን የገለጹ ሲሆን በትራንስፖርት ዘርፉ ይበልጥ ተጠቃሚ እንዲሆኑ ትኩረት ሊሰጠው ይገባል ብለዋል። ከዚህም ባሻገር እንደ ተቋም 2 ቢሊዮን ብር በጀት ተይዞ ለስራው ውጤታማነት በቴክኖሎጂ ዲጂታላይዜሽን ለማድረግ ከገቢዎች ጋር በመቀናጀት እየተሰራ መሆኑን አስገንዝበዋል። በተለይም ለሀገር እድገት ለሚተጉ ዜጎችን ተጠቃሚ ለማድረግ ሁሉም የማህበረሰብ ክፍል የማህበራዊ ዋስትና ተጠቃሚ መሆን ይኖርባቸዋል ብለዋል። የማዕከላዊ ኢትዮጵያ ክልል መንግስት ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ረሻድ መንግስት በአገሪቱ ካለው ፈጣን የኢኮኖሚ እድገት የዜጎችን ተጠቃሚነት ለማረጋገጥ በርካታ ስራዎችን እየሰራ እንደሚገኝ ገልጸዋል። በተለይም የጡረታ እቅድና ፈንድ ማሻሻያ በማድረግ በክልሉ የሚኖሩ ዜጎችን ጨምሮ መላውን ጡረተኛ የማህበራዊ ዋስትና ተጠቃሚ ከማድረግ አኳያ በቀጣይም ተጠናክሮ ሊቀጥል ይገባል ብለዋል። በዚህም በተለያዩ ምክንያቶች የጡረታ መዋጮና ገቢ በወቅቱ የማይከፍሉ ድርጅቶች እንዲከፍሉና ኃላፊነታቸውን እንዲወጡ ለማድረግ ኤጀንሲው ከገቢ ተቋማት ጋር በቅንጅት መስራት ያስፈልጋል ነው ያሉት ወይዘሮ ቀመሪያም። የፌዴራል የግል ድርጅት ሰራተኞች ማህበራዊ ዋስትና የወልቂጤ ቅርንጫፍ ጽህፈት ቤት ኃላፊ አቶ አበራ ሰፍር ዜጎችን የማህበራዊ ዋስትና ተጠቃሚ ለማድረግ በተቋሙ በርካታ ስራዎች እየተሰሩ እንደሚገኝ ተናግረዋል። እንዲሁም በየትኛውም ዘርፍ ተቀጥሮ የሚሰራ ዜጋ የማህበራዊ ዋስትና ሊኖረው ይገባል ያሉ ሲሆን ሰራተኛው ለስራው ውጤታማነት ከደሞዙ መቆጠብ ይኖርበታል ብለዋል። አያይዘውም ዜጎች የማህበራዊ ዋስትና ተጠቃሚነት ኢኮኖሚን ለማረጋጋት ያለው ፋይዳ ትልቅ መሆኑን በመጥቀስ በቀጣይ ግንዛቤ ከማስፈን አኳያ ያለውን ክፍተት ለመቅረፍ እየተሰራ ነው ብለዋል። የመድረኩ ተሳታፊዎች እንዳሉት ማህበራዊ ዋስትና ለኢኮኖሚው እድገት ፋይዳው የጎላ መሆኑን ጠቁመው ለግል ድርጅቶች ከግንዛቤ ከመስጠት አንጻር ያለው ውስንነት መቀረፍ እንዳለበትም ተናግረዋል። አክለውም የግል ድርጅት ሰራተኞች በደሞዛቸው ልክ ከማስከፈል አንጻር ያለውን ክፍተት ቀጣይ ትኩረት ሊሰጠው የሚገባ በመሆኑ ይበልጥ ኢኮኖሚውን ለማረጋጋት በቅንጅት መስራት ያስፈልጋል ብለዋል።